የጌታ ቤተሰቦች በያላችሁበት የጌታ ጸጋና ሰላም ለእናንተ ይሁን። ቢሾፕ ተመስገን ነኝ። እንግዲህ ሳምንት ከቆምንበት ዛሬ እንቀጥላለን ማለት ነው። የእግዚአብሔርን ጽድቅ መረዳት የሚል ተከታታይ ሳምንታዊ ትምህርቶችን እንግዲህ እንደጀመረን ይታወቃል። የእግዚአብሔርን ጽድቅ መረዳት ከሚለው መጽሐፍ ላይ እንግዲህ እያየን ነው ያለነው። በጣም አስፈላጊ ለሕይወታችን በጣም የሚጠቅም መጽሐፍ ነው። ከዚህ መጽሐፍ እንማራለን ማለት ነው። እግዚአብሔር የተባረከ ይሁን። ዛሬ እንድናነሳ የሚፈልገው ጉዳይ ጽድቅ በእምነት ወይስ በስራ በሚል ሐሳብ የእግዚአብሔርን ሐሳብ በጥልቀት እናያለን ማለት ነው። ጽድቅ በእምነት ወይስ በስራ በሚል ሐሳብ ላይ አንዳንድ ነገሮችን እናያለን። ከመጽሐፍ ቅዱሳችን ሮሜ መጽሐፍ ምዕራፍ 7 ከቁጥር 7 ጀምሮ ያለውን ሐሳብ እንመለከታለን። እንግዲህ ምን እንላለን? ሕግ ኃጢአት ነውን? አይደለም። ነገር ግን በሕግ ባይሆን ኃጢአትን ባላወቂው ነበር። ሕጉ አትመኝ ባላለ ምኞትን ባላወቂው ነበርና፣ ኃጢአት ግን ምክንያት አግኝቶ ምኞትን ሁሉ በትእዛዝ ሰራብኝ። ኃጢአት ያለ ሕግ ሞት ነውና፣ እኔም ድሮ ያለ ሕግ ሕያው ነበሩ። ትእዛዝ በመጣች ጊዜ ግን ኃጢአት ሕያው ሆነ፣ እኔም ሞትሁ። ለሕይወትም የተሰጠችውን ትእዛዝ እርሷን ለሞት ሆና አገኘዋት። ኃጢአት ምክንያት አግኝቶ በትእዛዝ አታሎኛልና በእርሷም ገድሎኛል። ስለዚህ ሕጉ ቅዱስ ነው፣ ትእዛዚቱም ቅድስና፣ ጻድቅ፣ በጎም ናት። ቁጥር 1 አለፍ እያልን እንድናይ እፈልጋለሁኝ። እንግዲያስ መልካሙን አድርግ ዘንድ ስወድ በእኔ ክፉ እንዲያድርብኝ ሕግን አገኛለሁ። በውስጡም ሰውነቴ በእግዚአብሔር ሕግ ደስ ይለኛል። ነገር ግን በብልቶቼ ከአእምሮ ሕግ ጋር የሚዋጋውንና በብልቶቼ ባለ በኃጢአት ሕግ የሚማርከኝን ሌላ ሕግ አያለሁ። ቁጥር 4 ላይ እኔ ምንኛ ጎስቋላ ሰው ነኝ! ለዚህ ሞት ከተሰጠ ሰውነት ማን ያድነኛል? በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ይሁን። እንግዲያስ እኔ በአእምሮ ለእግዚአብሔር ሕግ፣ ሥጋዬ ግን ለኃጢአት ሕግ ይገዛለሁ። ቁጥር 25 ላይ በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ይሁን ይላል። ክብር ለጌታ ይሁን። እግዚአብሔር የተባረከ ይሁን። ጽድቅ በእምነት ወይስ በስራ የሚለውን ዛሬ ስለ ሕግ ነው የምንማረው። በቀጣይ ሳምንት ደግሞ ጽድቅ በእምነት የሚለውን ሐሳብ ሰፋ ተደርጎ ለማቅረብ ሞክራለሁ። እንግዲህ እግዚአብሔር የተባረከ ሕግ ማለት ምን ማለት ነው? ስራ ስንል ምን ማለት ነው? እሱን ዛሬ እንድናይ እፈልጋለሁኝ። ሕግ ማለት አንድ ሙሉ ስርዓት፣ ደንብ፣ መሪህ፣ መመሪያ ማለት ነው። እደግማለሁ። ሕግ ማለት አንድ ሙሉ ስርዓት፣ ደንብ፣ መሪህ፣ መመሪያ ማለት ነው። በዕብራይስጡ ቶራ የምንለው ትምህርት፣ ስርዓት፣ ደንብ፣ መመሪያ ማለት ነው። ሕግን በሁለት ከፍለን ማየት እንችላለን። የመጀመሪያው የተፈጥሮ ሕግ የምንለው ነው። ጋርስ ናቹራል የምንለው እነዚህ የተፈጥሮ ሕጎች ወይንም ጋርስ ናቹራል የምንላቸው አይሻሩም፣ አይለወጡም። በዘፍጥረት መጽሐፍ ውስጥ በብዛት ይገኛሉ። ለምሳሌ የጨለማና ብርሃን መፈራረቅ፣ የተክሎች መብቀል፣ የሴቶች በጭንቅ ጸንሶ መውለድ፣ የሚስት ፈቃድ ወደ ባል መሆንና የእርሱ ገዥነት ወዘተ። አንደኛ ቆሮንቶስ 14:34፣ ኤፌሶን 5:22 የዓለም ሕዝብ ሁሉ የሚጠቀምባቸው ናቸው። እነዚህ የተፈጥሮ ሕግ ምንላቸው ናቸው። በሁለተኛ ደረጃ ሕግ የሙሴ ሕግ ወይንም ትእዛዝ የምንለው ሞሴስ ላውስ የምንላቸው ናቸው። ለእስራኤላውያን የተሰጠ የሥነ ምግባርና የአምልኮ መመሪያ የነበሩ ናቸው። እነዚህ ሮሜ 3
1 እስከ 2 ሮሜ 9 14 ላይ የምናገኛቸው ናቸው። የሙሴ ሕግ ወይንም ደግሞ ሞሴስ ላውስ የምንለው በሶስት ከፍል ማየት እንችላለን። ኮንቴክስት 1 የሃይማኖት ሕጎች ወይንም ደግሞ ሪሊጂየስ ላውስ የምንለው ነው። በአብዛኛው በዘጸአትና በዘሌዋውያን መጽሐፍቶች ውስጥ እናገኛለን። የሃይማኖት ሕጎች የምንላቸውን በዘጸአት መጽሐፍና በዘሌዋውያን በሕጉ መጽሐፍት ውስጥ በአብዛኛው እዛ ውስጥ የምናገኘው ይሆናል። በሁለተኛ ደረጃ 10ቱ ትእዛዛት ወይም ቴን ኮማንድሜንትስ የምንላቸው ሁለቱ ሕጎች መጠቅለያ ሀሳቦች የሆኑ ሕጎች ናቸው። ዘጸአት 20 ይሄ በሲና ተራራ ላይ እግዚአብሔር በሙሴ አማካኝነት ለሕዝበ እስራኤል የሰጠው ሕግ ነው። ይሄ 10ቱ ትእዛዛት ብለን የምንጠራቸው ማለት ነው። ሶስተኛው የሙሴ ሕግ በሶስት ይከፈላል ስንል ሶስተኛው የማህበረሰብ ሕጎች ሶሻል ላውስ የምንላቸው ናቸው። በአብዛኛው በዘዳግም ውስጥ ይገኛሉ። በአጠቃላይ ስለ ሕግ ባጭሩ ገለጻ ለማድረግ ሞክራለሁኝ። በዋናነት ዛሬ ማንሳት የሚፈልገው ጉዳይ ምንድን ነው? ሕግ፣ ስለ ሕግ ነው የምናወራው። ሮሜም 7 ላይ ለማንበብ እንደሞከርኩት ዛሬ በስፋት ከጳውሎስ ሕይወት 3 ሀሳቦች እንመለከታለን። ጳውሎስ ያው እንደምናውቀው ቀናተኛ ፈሪሳዊ እንደነበር፣ በ8ኛ ቀን የተገረዘ እንደነበረ ያው መጽሐፍ ቅዱሳችን ራሱ በራሱ አንደበት በጣም በሚገርም ሁኔታ ፍንትው አድርጎ እየተናገረበት ሁኔታ አለ እና በጣም ለእግዚአብሔር ይቀና የነበረ ፈሪሳዊ፣ በሂማሊያ ዩኒቨርሲቲ የፒኤችዲ ትምህርቱን በማድረግ ግራጁዌት ያደረገ በጣም ሕግን የሚያውቅ ስለ ሕግ በጣም ጠንቅቆ የሚያውቅ ነው እና ይህ ሰው የሚገርማችሁ ነገር ሮሜ ምዕራፍ 7 ላይ አሁን ቅድም ባነበብኩት ቁጥር 9 ላይ ያለውን ስናነብ ከራሱ ሕይወት ተነስቶ በዚህ በሮሜ ምዕራፍ 7 ላይ ይነግረናል። በነገራችን ላይ ሮሜ ምዕራፍ 7 በጣም የምናገረው ስለ ሕግ ነው። ስለ ሕግ ነው። ቀጥታ ከዘጸአት መጽሐፍ ጋር ተያያዥነት አለው። ሮሜ ምዕራፍ 7 ከዘጸአት መጽሐፍ ጋር ተያያዥነት አለው። ቀጥታ ወደ ሲና ነው የሚወስደን። የመጀመሪያ እግዚአብሔር ሕግን የሰጠበት ሲና ዘጸአት ምዕራፍ 20 ቁጥር 19 ላይ ነው አይደል? ያው እንደምናውቀው። ስለዚህ ከዛ ተነስቶ ሮሜ ምዕራፍ 7 ጳውሎስ ያንን አንስቶ ያወረልናል። እግዚአብሔር የተባረከው። ቁጥር 9 ላይ ሮሜ 7 ቁጥር 9 ላይ የሚነግረን ምንድን ነው? እኔም ድሮ ያለ ሕግ ሕያው ነበርሁ፣ ትእዛዝ በመጣች ጊዜ ግን ኃጢአት ሕያው ሆነ፣ እኔም ሞት ይውላል። ምንድን ነው ጳውሎስ እያለ ያለው? ጳውሎስ ሕይወቱን በሶስት ከፍሎ ይነግረናል። ጳውሎስ ሕይወቱን በሶስት ከፍሎ ከራሱ ሕይወት ነው እንግዲህ የሚያስተምረው። የመጀመሪያው እኔም ድሮ ያለ ሕግ ሕያው ነበሩ ስል ምን ማለት ነው? አንድ አይሁዳዊ እስከ 13 ዓመቱ ሕግን አይቀበልም። አንድ አይሁዳዊ ሕግን የሚቀበለው ወይንም ደግሞ ይሄንን ሕግ ቅድም የተነጋገርነውን ሕግን የሚቀበለው በ13 ዓመቱ ነው። ከዛ በፊት ሕግ ወደ እሱ አይመጣም። ወይንም ደግሞ የሕግ ቀንበር በአንድ አይሁዳዊ ላይ አይጫንም። ምክንያቱም የአይሁድ ስርዓት ምንድን ነው? እስከ 13 ዓመት ከሕግ ጋር ግንኙነት የላቸው። ግን ከ13 ዓመት በኋላ ያንን የሙሴን ሕግ እንዲቀበሉ፣ እንዲያውቁ፣ እንዲተገብሩ ከ13 ዓመት በኋላ በ13 ዓመታቸው ባርሚጽባ ይባላል። ይሄ ማለት ባርሚጽባ ማለት የሕጉ ልጅ የትእዛዙ ልጅ እና የስርዓቱ ልጅ የሚል ትርጓሜ ያለው እና ይህ ባርሚጽባ የሚለውን ይህንን ሕጉን ይጭኑበታል። ስለዚህ
እኔም ድሮ ያለ ሕግ ሕያው ነበር ስል ምን እያለ ነው? ሕግን ከመቀበል በፊት ሕግ ወደ እኔ ከመምጣቱ በፊት እኔ ያለ ሕግ ሕያው ነበር ስል ምን እያለ ነው ካልን፣ ምክንያቱም ኃጢአትን የሚገልጠው ሕግ ነው። ስለዚህ ኃጢአት ምን እንደሆነ ጳውሎስ እያለ ያለው ሕግም ሳልቀበል አላውቅም፣ ኃጢአት ምን እንደሆነ አላውቅም እያለ። ክብር ለጌታ ይሁን፣ እግዚአብሔር የተባረከ ይሁን። ስለዚህ ኃጢአት እኔ ሕያው ነበርኩ፣ ሕግን ከመቀበል በፊት እኔ ሕያው ነበርኩ፣ ኃጢአት ግን በእኔ ውስጥ ሙት ነበር ነው የሚነግረን። ክብር ለጌታ ይሁን። ስለዚህ አንዳንድ ነገሮችን ማንሳት ፈልጋለሁ፣ ስለ ሕግ ማንሳት ፈልጋለሁ። ከጳውሎስ ሕይወት 3 ነገሮችን ነው ማነሳው። የጳውሎስ ሕይወት ሕግን ሳይቀበል በፊት ምን ነበር የምለውን፣ ሕግን ከተቀበለ በኋላ ደግሞ የጳውሎስ ሕይወት ምን ይመስላል፣ በሶስተኛ ደረጃ ደግሞ ክርስቶስን ካገኘ በኋላ የጳውሎስ ሕይወት ምን ይመስላል የምለውን በአጭሩ ቶሎ ብዬ መናገር ፈልጋለሁ። እግዚአብሔር የተባረከ ይሁን። ሕግ ምንድን ነው? ሕግ ምንድን ነው? ስለዚህ ሮሜ 3:20 ላይ ስለዚህ ሕግን በመጠበቅ ማንም በእርሱ ፊት ጻድቅ ነው ሊባል አይችልም ይላል። ሮሜ 3:20 ላይ እንዲሁም ሮሜ 4:15 ላይ ሕግ ቁጣን ያስከትላል፣ ሕግ ከሌለበት ግን መተላለፍ አይኖርም። አያችሁ አይደል? ጳውሎስ ያለው ሐሳብ ይሄንን ነው። ሕግ ቁጣን ያስከትላል፣ ሕግ ከሌለበት ግን መተላለፍ አይኖርም። ሕጉን ከመቀበሉ በፊት የጳውሎስ ሕይወት ምን አይነት ሕይወት ነው? ኃጢአት የሚባል ነገር አያውቅም። ምክንያቱም የሕግ ስራ በዋናነት የሕግ ስራ ምንድን ነው ካልን ኃጢአትን ቆፍሮ ኃጢአት ካለበት ቆፍሮ ኃጢአትን ብሎ ኃጢአትን መግለጥ። የሕግ ስራ በዋናነት ኃጢአትን መግለጥ። ስለዚህ ጳውሎስ ግን ሕግን ሳይቀበል ባርምጽባውን ከመቀበሉ በፊት ሕግ ወደ እሱ ሕይወት ከመምጣት በፊት ኃጢአት በሱ ዘንድ ሕያው አልነበረም፣ ሞት ነበር ማለት ነው። እግዚአብሔር የተባረከ ይሁን። ገላትያ 2:21 ላይ የእግዚአብሔር ቃል ስናገኝ የእግዚአብሔር ጸጋ አላቃልልም፣ ጽድቅ በሕግ በኩል የሚገኝ ከሆነማ ክርስቶስ እንዲያው በከንቱ ሞተ ማለት ነዋ ብሎ ይነግረናል ጳውሎስ። እግዚአብሔር የተባረከ ይሁን። ክብር ለኢየሱስ ይሁን። እንዲሁም ጆናታን ኤድዋርድ ስናገር በራስ ጽድቅ የምትታመንበት ምንም አይነት ምክንያት ካለ ክርስቶስ አንተን ወይም አንቺን ለማዳን እግዚአብሔር ያዘጋጀው መንገድ ሁሉ ከንቱ ልፋት ነው ብሎ ተናግሮናል። እንዲሁም ዊሊያም ሴኬር ሰው ስናገር ዊሊያም ሴኬር ስናገር የክርስቶስ ጽድቅ ከፍ እንድል የክርስቲያኖች ጽድቅ መወራት የለበትም ብሏል። መወራት የለበትም። የክርስቲያኖች ጽድቅ መወራት የለበትም ብሏል። The righteousness of Christ is to be magnified when the righteousness a Christian is not be mentioned. ስለዚህ ይህንን 623 ሕጎችን እስራኤላዊ ሊፈጽም አይችልም። ምክንያቱም ከ623 ሕጎች መካከል አንድ ሰው ብስት ሁሉንም ፈጽሞ ሁሉንም ፉልፊል አድርጎ አንዱን ሳይፈጽም ቢቀር በዜሮ ይጣፋል ማለት ነው። ስለዚህ እግዚአብሔር ለአይሁዶች ይህንን ሕግ ሲሰጥ ይህንን ሕጉን የሚፈጽም በሕይወት እንዲኖር፣ ሕጉን ካልፈጸመ ግን ይኸው ሕግ ይገለዋል፣ ይኸው ይፈርደዋል ማለት ነው። ስለዚህ እርግማን ይሆንበታል። ሕጉን ሙሉ በሙሉ ኮምፕሊትሊ ፉልፊል ካላደረገ ሕጉ ራሱ ፈራጅ ነው ማለት ነው። እግዚአብሔር የተባረከ ክብር ለኢየሱስ ይሁን። ስለዚህ ወደ ጳውሎስ ሕይወት ሲመልሳችሁ ጳውሎስ ሕግ ወደ እኔ ከመምጣት በፊት ሕያው ነበርኩ፣ ነገር ግን ሕግ ከመጣ በኋላ እኔ ሞትኩኝ፣ ኃጢአት ግን በእኔ ሕያው ሆነ ይላል። እንግዲህ ከኃጢአትና ከሕግ ጋር በጣም ትግል ውስጥ ስላለው ስለ ራሱ ሕይወት ነው ምነግረን። በጣም
ከሕግና ከኃጢአት ጋር በጣም ትግል ውስጥ ከዚህ ከሚሞት ሥጋ ከዚህ ከጎስቋላ ሕይወት ማን ያድነኛል እያለ በቃ ከራሱ ጋር ፍትጊያ ውስጥ እናገኘዋለን። እና የሚገርማችሁ ነገር ሕግ ከተቀበለ በኋላ ሕግ በሱ ውስጥ ያለውን ምኞቶችን በሱ ውስጥ ያለውን ኃጢአትን እየቆፈረ እየጎለጎለ በቃ እያወጣ ጳውሎስ ኃጢአተኛ እንደሆነ ኃጢአት እየሰራ እንደሆነ የእሱን ስህተቶችን እያወጣ ምን ያደርጋል? ሕግ እሱ ውስጥ ያለውን ኃጢአት ያንን የተሰወረውን ኃጢአት ምን እያደረገ እየገለጠ ያሰቃየዋል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 55 ላይ ሄደን ስንመለከት ኃጢአት ሕግ የኃጢአት ኃይል እንደሆነ የኃጢአት ጉልበት እንደሆነ ይነግረናል። ስለዚህ በአጠቃላይ ስናጠቃልል ምንድን ነው? እንግዲያስ መልካሙን አድርግ ዘንድ ስወድ በእኔ ክፉ እንዲያደርብኝ ሕግን አገኛለሁ። በውስጥ ሰውነቴ በእግዚአብሔር ሕግ ደስ ይለኛል፣ ነገር ግን በብልቶቼ ከአእምሮ ሕግ ጋር የሚዋጋውንና በብልቶቼ ባለ በኃጢአት ሕግ የሚማርከኝን ሌላ ሕግ አለው። ቁጥር 24 ላይ እኔ ምንኛ ጎስቋላ ሰው ነኝ፣ ለዚህ ሞት ከተሰጠ ሰውነት ማን ያድነኛል እያለ ይቀጥላል። እና ከሕግና ከኃጢአት ጋር በጣም ትግል ውስጥ በጣም ማን ያድነኛል ማለት የሚያድነውን ኃይል ይፈልጋል ጳውሎስ። ከሕግና ከኃጢአት የሚያድነውን ኃይል የሆነ ኃይል ይፈልጋል። ከሞት ከተሰጠው ከዚህ ከጎስቋላ ሕይወት ማን ያድነኛል እያለ በጣም ሕግን ለመፈጸም ይሞክራል። ነገር ግን ሳይችል ይቀራል። ምንድነው የሚያሳየን? ምንድነው? መውደቅ መነሳት፣ መውደቅ መነሳት፣ መውደቅ መነሳት የስቃይ ሕይወት ያሳየናል። ግን በሶስተኛ ደረጃ ከክርስቶስ በኋላ ያለውን የጳውሎስን ሕይወት ስንመለከት በዚሁ ክፍል ላይ ምን ይናገራል? ቁጥር 25 ላይ በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ይሁን ይላል። ምን ማለት ነው? የሚያድነኝን ሌላ አግኝቻለሁ። ከሕግ የሚያድነኝን ከኃጢአት ባርነት ነፃ የሚያወጣኝን ሌላ አግኝቻለሁ። ኢየሱስ ክርስቶስን የግል አዳኝ አድርጌ ተቀብያለሁ። አሁን ሕግ አይገዘኝም፣ ኃጢአትም ደግሞ በእኔ ላይ አይሰራም ብሎ እግዚአብሔርን ያመሰግናል። ክብር ለጌታ ይሁን። እግዚአብሔር የተባረከ ይሁን። ዛሬም ወገኖቼ ሕግን ለማድረግ ጥረት የምናደርግ ሰዎች፣ ብዙ ዋጋ የምንከፍል ሰዎች፣ አንዳንድ ሰዎች አሉ ምጽዋትን በማድረግ ጽድቅ እናገኛለን ብሎ በስራ ጽድቅ እናገኛለን ብሎ በጣም በዓለም ዙሪያ ብዙ ዋጋ የሚከፍሉ ብዙ የሚንከራተቱ ይት ወንድሞች አሉ። ገደላ ገደሉን፣ ሸንተረሩን፣ ዳገት ቁልቁለቱን የሚወርዱ የሚወጡ የሚሰቃዩ ጽድቅ ፍለጋ። ጽድቅ በእኛ ስራ በእኛ በመልካም ስራ የሚገኝ አይደለም። ስለዚህ ሕግን ለመፈጸም ዋጋ እየከፈላችሁ እየተንከራተታችሁ ያላችሁ፣ ወዝ ያጣችሁ፣ ደምግባት ያጣችሁ የምትንከራተቱ፣ ከገዳም ወደ ገዳም የምትንከራተቱ፣ ወዲህ ወዲያ የምትሉ ሰዎች ዛሬ አንድ መልእክት አለኝ። ይኸው ጳውሎስ ራሱ ከዚህ ከሚሞት ሥጋ ከዚህ ከጎስቋላ ማንነት ማን ያድነኛል? ግን አንድ ሌላ የሚያድን ጌታ አገኘ። ኢየሱስ ክርስቶስ በመስቀል ላይ ለኛ ኃጢአት፣ ለኛ በደል፣ ለኛ ዋጋ ለመክፈል ሰው ሆኖ ሥጋን ለብሶ የመጣ ኢየሱስ ክርስቶስ እና ጌታ ይመስገን ይላል። የሆነ እፎይታ አገኘ። የሆነ ያሰቃየው የነበረው ሕግና ኃጢአትን የሚሰብር ሌላ ኃይል አገኘ። ኢየሱስ የሚባል ክብር ለኢየሱስ ይሁን። ዛሬም ኢየሱስ ክርስቶስ ያድናችኋል። ከየትኛውም ኃጢአት፣ ከየትኛው በደል፣ ከየትኛው መተላለፍ ኃጢአታችሁን፣ በደላችሁን ንጹሕና በከበረው ደም በክርስቶስ ደም አጥቦ አንጽቶ ለመንግሥቱ ሊያበቃ አቅም ያለው ኢየሱስ ክርስቶስ ያድናችኋል። ክብር ለጌታ ይሁን። እግዚአብሔር የተባረከ ይሁን። በአጠቃላይ ሕግ ለምን ተሰጠ? ታዲያ ሕግ ሰዎችን ማጽደቅ የማይችል ከሆነ ለምን ተሰጠ? ሕግ የተሰጠበት 9 ነጥቦችን ልናገርና ጨርሳለሁ።
አንደኛ ኃጢአትን ለመግለጥ ሮሜ 3:20፣ ሮሜ 7:7፣ አንደኛ ቆሮንጦስ 15:55፣ ገላትያ 3:19-21 እነዚህን ጥቅሶችን ይዘን ብናነብ እናገኛለን። ኃጢአትን ለመግለጥ ነው። የሕግ ዋና ስራ ኃጢአትን ጎልጉሎ መግለጥ ነው። ኃጢአትን ጎልጉሎ መግለጥ ነው። ሁለተኛ አፍም ሁሉ ይዘጋ ዘንድ ሮሜ 3:9 ማንም ሰው በራሱ ጥረት ጸድቃለሁ እንዳይል። እኔ በራሴ ጥረት ሰርቼ ግሬ ጥሬ ነው የጸደቅኩት፣ በመልካም ስራዬ ነው የጸደቅኩት። ሲጀመር በመሰረቱ ሰው ልጅ ጋር መልካም ስራ የለም፣ በጎ ስራ አይገኝም። ስለዚህ አፍም ሁሉ ይዘጋ ዘንድ ነው ሮሜ 3:9 ላይ እናገኛለን። ሞግዚት ስለሆነ ክርስቶስን ሊጠቁም ነው። ሕግ የተሰጠው ሞግዚት ነው። ሞግዚት ማለት ወላጅ ሰራተኛ ላይ ወይም ሞግዚት ላይ አስቀምጦ ይሄዳል። ጠባቂ ነው ማለት ነው። ሕግ ጠባቂ እንደሆነ ይነግረናል። የጽድቅ መለኪያ ለማስቀመጥ ዘዳግም 4:8፣ ዘሌዋውያን 4:11፣ 44-45፣ ሮሜ 7:12-14 ያለውን ማየት እንችላለን። አምስተኛ መሲሁ የሚመጣበትን ዘር ለመጠበቅ 10:3-8። ስድስተኛ የክርስቶስ ጥላ ስለሆነ ቆላሲስ 2:16-17፣ ዕብራውያን 10:1-2። ሰባተኛ እንዲገድብ ነው 2ኛ ቆሮንጦስ 3:7። ስምንተኛ እንዲኮንን 2ኛ ቆሮንጦስ 5:9። ዘጠነኛ ሰው ራሱን ማዳን እንደማይችል እንዲያውቅ ነው ሮሜ 3:20፣ ኢዮብ 25:4፣ መዝሙር 103:3-4። ስለዚህ መልእክቱን ሲያጠቃልል አንድ ሰባኪ ሲናገር በክርስቶስ የሆንከውንና ያለን ነገር ካላወቅ በስተቀር አሸናፊ ህይወት መኖር አትችልም። ሰይጣን፣ በሽታና ኃጢአት ያንተ አለቃ ይሆናል ብሏል። unless you know who you are and what you are in Christ, you cannot live a victorious life. Satan, sin and disease will be your master ብሏል። ስለዚህ የሆነልን በክርስቶስ የሆነልን የተሰራልንን ነገር ካላወቅን፣ ካልገባን፣ ካልተረዳን ስለዚህ በህይወታችን ላይ አሸናፊ ህይወት ሊኖረን አይችልም። ይልቁንም ሰይጣን፣ በሽታ እንዲሁም ደግሞ ኃጢአት ምን ይሆናሉ? በላችን ላይ አለቃ ይሆናል። ስለዚህ የተሰራልን በክርስቶስ የተሰራልንን ስናውቅ፣ ስንረዳ፣ ሲገባን ይህንን ክርስቶስ ከዛሬ 2000 ዓመት በፊት በመስቀል ላይ ሰርተው የጨረሰውን ይህንን ስራ የኔ ነው ብለን አምነን በእምነት በኩል ስንቀበል ያ የተሰራልን ስራ አሸናፊ ህይወት እንድኖረን ያደርጋል። በኃጢአት ላይ ድል እንድናደርግ ያደርገናል። በሰይጣን ላይ፣ በዲያብሎስ ላይ፣ በዚህ ዓለም ክፋትና አመፅ ላይ በድል በክብር እንድንረማመድ ይረዳናል። የትኛው ነገር ባሪያ አድርጎ አይገዛንም። የትኛው ነገር በህይወታችን ላይ የበላይ ሊሆን አይችልም ማለት ነው። ስለዚህ እግዚአብሔር አምላክ ይባርካችሁ። ይሄን መልእክት የምትቀበሉ ሰዎች አንድ ነገር ነግራችኋለሁ። ኢየሱስ ክርስቶስን ጳውሎስ ምንኛ ጎስቋላ ነኝ ብሎ ከኃጢአትና ከህግ ጋር ስታገል የነበረው እዛው ክፍል ላይ ጌታ ይመስገንላል። የሆነ እፎይታ ተሰማው፣ የሆነ ተገላገልኩኝ አይነት፣ የሆነ አሸነፍኩኝ አይነት ንግግር። ምክንያቱም አንድ እሱ ያልቻለውን እሱ ማሸነፍ ያልቻለውን እሱ መፈጸም ፉልፊል ማድረግ ያልቻለውን አንድ በሱ ቦታ በሱ ፋንታ ዋጋ ከፍሎ የመስቀል ሞት ሞቶ አሸንፎለት ኢየሱስ ክርስቶስ የሱን ኃጢአት የሱን ቅጣት ወስዶ ምን አረገ? እኔ አሸንፋለሁ ብሎ ኢየሱስ ክርስቶስ ለሱ አሸነፈለት ማለት ነው። ስለዚህ እግዚአብሔር ይባርካችሁ። የአሸናፊነት ህይወት መራመድ፣ በአሸናፊነት መንገድ መሄድ ይሁንላችሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። በተጨማሪ በመጨረሻም ይህንን መጽሐፍ የእግዚአብሔርን ጽድቅ መረዳት የሚል መጽሐፍ በአዲስ አበባ እንዲሁም ደግሞ
አዋሳ፣ ሻሸመኔ፣ ሌሎች ከተሞችም በመጽሐፍት መደብሮች ላይ መንፈሳዊ መጽሐፍት መደብሮች ላይ የምታገኙ ይሆናል ማለት ነው። ጌታ ኢየሱስ ክርስቶስ ይባርካችሁ። የእግዚአብሔር ጽድቅ መረዳት የሚለው መጽሐፍ ሄዳችሁ ከጠየቃችሁ የምታገኙ ይሆናል። በጣም ለሕይወታችሁ በጣም ቁልፍ መጽሐፍ ነው። ጌታ ኢየሱስ ይባርካችሁ። የዛሬ መልእክት በዚህ እናጠናቅቃለን።